እንዴት ነሽ? አለ የእንትና መንገድ ላይ ነው ሶሎቲ እግዚአብሔር እሱ ኦልሬዲ ፕሪንት ተደርጓል። አልመጣም እንዳትለኝ እግዚአብሔር አዎ ያንቺ ነው እንዴ እየቀለድክ ነው እግዚአብሔር ፕሪንት ተደርጓል አልመጣም። እስኪ ዝናሽ ጋሻው ተንት ይዋ እስኪ ሊዋ ማየት ማመን ነው ቼካሪ እሱ እና በምንድን ነው የታደሰልሽ? በቁጥር ብቻ ነው በቁጥር ብቻ ዋው እስኪ ሊዋ ኮፒ 500 ብር ሳትበይ ማለት ነው የምንም ኧረ እስኪ ሊዋ ባክ መጀመሪያ አላምንሽም ዋው በኮፒ ብቻ በቁጥር ብቻ በዚህ አጋጣሚ ግን ያለ ኮፒ ፓስፖርት አፕላይ መደረግ አይችልም ለምን ትምንታለሽ? አረ ይቻላል በቁጥር ብቻ ይሻላል በቁጥር ይቻላል። አሁን አንቺ በቁጥር ብቻ በማድረግ በቁጥር ብቻም ብታረጊ በኮፒም ብታረጊ ሂሳቡ ያው ነው። ስለዚህ 500 ብር ዳናልሽ ማለት ዳናልኝ። አንደኛ ነገር ደግሞ ስንት ሰው ጠይቃለሁ አይቻልም ነው ያሉት። ብዙ ሰው አይቻልም ብለው ብዙ ሰው አይቻልም ብለውኛል። በቁጥር ብቻ አይቻልም ግዴታ ኮፒ መኖር አለበት ብለውኛል። ኢቨን እንኳን እኔ በኮፒው አፕላይ ባደርግብሽ ሪጀክት ነበር የሚያደርገው ኤዲቱን ብታሰሪ። ይሄ በቁጥር ብቻ ስለሆነ ይወጣልሽ። ይሁንሽ ልጅ ደግሞ እዚህ ሰፈር ነበረች። እስኪ ቆይ ፎቶዋን አይተሽ ካወቅሽ ይበላል እዚህ አካባቢ ነበር አፕላይ ያደረኩላት። እኔም እስኪ የተቀረሽ ነው ቪዲዮ ወይኔ እስኪ ችልሽ ታውቂያታለሽ? ካወቅሻት ስልኳ ጠፋብኝ ታውቂያለሽ? በነገራችን ላይ እንዴት ታውቃታለህ? እኔ እኮ ከዛ ላይ ደግሞ ተቆሻሻ ጥላለሁ ወደ ቤት ነው እኔ አልፈታም። እግዚአብሔር ታውቂያታለሽ? እርግጠኛ ነኝ። አውጭና ይሄን እዚሁ ለምን አንቺን አድርጌ 2 ደቂቃ አልቆየሁኝ። ሀንቾ የሀንቾ ነው ዋው የሷ መጣ ማሻአላ ብያለሁ። አልመጣም ስልሽ ደንግጠሽ ነበር? ደንግጬ ነበር እግዚአብሔርን። ደግሞ ትላንትና ሊያመጣ ነው ሲላት እሺ ሊያመጣ ነው ሲላት ኧረ የኔ እንዴት ሳይመጣ አለችኝ። የኔ ሳይመጣ ያንቺ ገና ነው ወይ ሮዝዬ? የሷ የሚገርምሽ ነገር በጣም ፈጥናል እኮ እግዚአብሔር ይመስገን። ደግሞ እንደኔ አልፈጠነም። እኔ በ11 ቀን እንደኔ እድለኛ አለ እንዴ? አንደኛ በቁጥር ሁለተኛ ፍጥነቱ